በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። አሜን። አምላካችን እግዚአብሔር በቸርነቱ በምሕረቱ ጠብቆ እስከዚህ ሰዓት ስላደረሰን ስለጠበቀን ስላደረገልን ነገር ሁሉ ስሙ ለዘላለም የተከበረና የተመሰገነ ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ ባለፈው እንደ መግቢያ የሚሆን ሥርዓተ ቤተክርስቲያን ሥርዓተ ቅዳሴ ሥርዓተ ቤተክርስቲያን አንድ አካል ነውና ቤተክርስቲያን የሚለውን ሐሳብ ባጭሩ ለማየት ሞክረን ነበር። ዛሬ በምዕራፍ 1 የምንመለከተው ሥርዓተ ቅዳሴ የሚለውን ነው። ምዕራፍ 1 ውስጥ ሥርዓተ ቅዳሴ ምንድነው? ለምን ቅዳሴ ተብሎ ተጠራ? የቅዳሴ ልዩ መገለጫዎች፣ የቅዳሴ ታሪካዊ አመጣጥ እና የቅዳሴ ጠቅላላ ይዘቶች ምን ይመስላሉ የሚሉትን ምዕራፍ 1 ላይ ባጭሩ እናይና ጊዜ የሚኖረን ከሆነ ደግሞ በምዕራፍ 2 በሥርዓተ ቅዳሴ ጊዜ የምንጠቀማቸው ነዋያተ ቅዳሴ ወይም የቅዳሴ ነዋያት ምንድን ናቸው የሚለውን አንስተን የእነሱን ትርጉማዊ ሀተታ ወይም ደግሞ ምሳሌያዊ ትርጓሜያቸውን ለመመልከት እንሞክራለን። ጊዜ ካነሰን እሱን በሚቀጥለው ክፍለ ጊዜ እናየዋለን። እንደዛ እያልን እንቀጥላለን ማለት ነው። የምስጢር ባለቤት የአባቶቻችን አምላክ ቅዱስ እግዚአብሔር ከኔም ከእናንተም ጋር ሆኖ ምስጢሩን ገልጾ እንዲያስተምረን የእርሱ መልካም ፈቃዱ ይሆንልን። ሥርዓተ ቅዳሴ ምንድነው የሚለውን ቃሉን በመፍታት እንጀምር። ሥርዓተ ቅዳሴ ስንል የሁለት ቃሎች ጥምር ነው፣ ሥርዓትና ቅዳሴ የሚል። መጀመሪያ ሥርዓት የሚለውን ቃል ስንተረጉም ሰርአ ሰራ ከሚለው የግዕዝ ግስ የወጣ ሳቢዘር ሲሆን ትርጓሜውም ሕግ፣ ደንብ፣ አሰራር፣ መርሃ ግብር ተብሎ ሊተረጎም የሚችል ነው ማለት ነው። ሥርዓት የሚለው ቃል ሰርአ ሰራ ካለው የግዕዝ ግስ የተገኘ ሳቢዘር ነው። ትርጓሜው አሁን ባልነው መንገድ ሕግ ወይም ደንብ ወይም አሰራር ወይም መርሃ ግብር ብለን ልንፈታው እንችላለን። ቅዳሴ የሚለው ደግሞ ቀደሰ ካለው የግዕዝ ግስ የወጣ ቃል ነው። ትርጉሙ ባረከ፣ አመሰገነ፣ አከበረ፣ አገነነ፣ አነጻ፣ አጠራ፣ ለየ፣ አጸና የሚሉ ትርጉሞች ይኖሩታል። በአወጣጥ ደረጃ ጥሬ ዘር ተብሎ ነው የሚጠራው በቋንቋው ሕግ ማለት ነው። ሆኖም ግን ትርጓሜውን ስንተረጉም ምን ልንብለን ልንተረጉመው እንችላለን? ጽኑ ምስጋና፣ ንጹህ ምስጋና፣ ክቡር ምስጋና፣ ልዩ ምስጋና ብለን ልንፈታው እንችላለን። ምክንያቱም በትርጓሜ ባህላችን አባቶቻችን ቅዱስ ወይም ቅድስት የሚለውን ቃል ሲተረጉሙ ልዩ፣ ጽኑ፣ ቅዱስ ብለን የመተርጎም ልማድ ስላለን ማለት ነው። ቅዳሴ ሥርዓትን እንዲህ ከተረጎም ቅዳሴ የሚለውን ቃልም እንዲህ ከተረጎም ሁለቱ በዘርፍ ሲናበቡ ሥርዓተ ቅዳሴ የሚለውን በዘርፍ ስንፈታው ሥርዓተ ቅዳሴ ማለት የምስጋና መርሃ ግብር፣ የምስጋና ሕግ፣ የምስጋና ደንብ ብለን ልንፈታው እንችላለን ማለት ነው። ይሄ ዘይቤያዊ ትርጉሙ ነው። ምስጢራዊ ትርጉሙን ስንመለከት ግን ሥርዓተ ቅዳሴ ማለት ጸሎተ ቁርባን ወይም ደግሞ ቁርባን የሚከብርበት አገልግሎት ማለት ነው። ሥርዓተ ቅዳሴ የምንለው ጸሎተ ቁርባን ወይም ደግሞ ጸሎት ነው ቅዱስ ቁርባን የሚከብርበትን አገልግሎት በዚህ መንገድ እንተረጉመዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልግሎቷ ውስጥ ልዩ ከሚያደርጋት ነገር አንዱ ወይም ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሌሎቹም አሃት አብያተ ክርስቲያን ውስጥ ቢሆን ልዩ ከሚያደርጋት ነገር ዋናው ጉዳይ ይሄ የቅዳሴ ሥርዓት ወይም ደግሞ የጌታን ሥጋና ደም ለመለወጥ የምናደርገው ሥርዓተ ጸሎት ነው። ትልቁ የአገልግሎታችን ቁንጮና ጉልላት ማለት ነው። በአንድ ወቅት የራሽያ ቤተክርስቲያን ፓትርያርክ የነበሩት አባት በ1970ዎቹ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ጋዜጠኛ ቃለ መጠይቅ አድርጎላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ይገልጧታል ሲባሉ በአጭር ቃል እንዲህ ብለዋል ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ቅዳሴ የምትቀድስ ቤተክርስቲያን ናት ብለው ተናግረዋል ይባላል። ይሄ ማለት ምን ማለት ነው? በቅዳሴ የቤተክርስቲያን ልዩ መታወቂያዋ
አንድ ሰው ቤተክርስቲያንን ሊገልጽ ሲፈልግ ሊያብራራ ሲፈልግ ቤተክርስቲያንን በትክክል ሙሉ ቁመናዋን ሙሉ መልኳን ሊገልጻት የሚችል አገልግሎት ነው ማለት ነው ሥርዓተ ቅዳሴ። ለምንድን ነው ሥርዓተ ቅዳሴን ቅዳሴ ብለን የጠራ ነው? ወይም ደግሞ ይሄንን ጸሎት ይሄን ሥርዓተ ጸሎት ቅዱስ ቁርባን የምናከብርበትን ይሄንን ጸሎት ለምንድን ነው ቅዳሴ ብለን የጠራ ነው? በቤተክርስቲያናችን ቅዳሴ ማለት በአጭር ቃል ከላይ እንደፈታ ነው ምስጋና የሚል ትርጉም ስላለው በቤተክርስቲያናችን የምስጋና አይነቶች ብዙ ናቸው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሌሎቹ አሃት አብያተ ክርስቲያናት ምናልባት ከቅዳሴ ወጣ ያሉ ሌሎች የምስጋና አይነቶች ብዙ ላይኖሯቸው ይችሉ ይሆናል። እኛ ግን ከቅዱስ ያሬድ ጋር በተያያዘ በኋላም የቅዱስ ያሬድ የመንፈስ ልጆች በሆኑት በእነ አባ ጊዮርጊስ ዘጋስጫ ምክንያት ብዙ አይነት የምስጋና አይነቶች በቤተክርስቲያናችን ውስጥ አሉ። ለምሳሌ ማህሌት አለን፣ ኪዳን አለን፣ ሰዓታት አለን። በማህሌቱ ውስጥ ዝማሬ የሚባል አገልግሎት አለ፣ ስብሐተ ነግህ የሚባል አገልግሎት አለ። የቅኔ የዜማ የምስጋና አገልግሎት ቅኔው በንባብ መልክ ተዘርቶ እሱ እንደገና ደግሞ ወደ ምስጋና የሚቀየርበት የቅኔ አገልግሎት አለ። ለሙታን የምናደርገው ሥርዓተ ጸሎት ጸሎተ ፍትሐት የምንፈጽምበት መዋሥዕት የምንለው አለ። እነዚህ ነገሮች በሙሉ የምስጋና አይነቶች ናቸው። ከነዚህ ሁሉ ለይተን ለምንድነው ይሄንን ሥርዓተ ቁርባን ምንድነው ጸሎተ ቁርባን ቅዱስ ቁርባን ለማዘጋጀት የምንጠቀምበትን ሥርዓተ ጸሎት ቅዳሴ ብለን የጠራ ነው? ለምንድነው? ምክንያቱም ምስጋና የሚለው ቃል ሁሉንም ኪዳንንም ማህሌትንም ሰዓታትንም ሁሉንም የሚያካትት ነው። ምስጋና የሚለው ማህሌትም ምስጋና ነው፣ ኪዳንም ምስጋና ነው፣ ሰዓታትም ምስጋና ነው፣ ሌሎቹም ምስጋና ናቸው፣ ቅዳሴም ምስጋና ነው። ግን ቅዳሴ በተለየ መንገድ ከነዚህ ሁሉ ተለይቶ ቅዳሴ የሚለውን ስያሜ ያገኘው ኪዳን ምስጋና ቢሆንም ኪዳን የተባለበት በተለየ ስም ኪዳን ተብሎ የተጠራበት ራሱን የቻለ ምክንያት አለው። ሰዓታትም እንደዚያው፣ ማህሌትም እንደዚያው። ቅዳሴም ምስጋና በመባል ከሌሎቹ ከነ ማህሌት ከነ ኪዳን ከነ ሰዓታት ጋር ቢተባበርም በተለየ መንገድ ግን ቅዳሴ ተብሎ የተጠራበት ራሱን የቻለ ምክንያት አለው። የተወሰኑ ነገሮችን እናንሳ። አንደኛ ቅዳሴን ይሄንን ሥርዓተ ጸሎት ቅዳሴ ብለን የጠራንበት ምክንያት ቅዱስ እግዚአብሔር የሚመሰገንበት ምስጋና ስለሆነ ነው። በሥርዓተ ቅዳሴ ሌሎቹ አጃቢ ሆነው የሚመጡ ጉዳዮች ለምሳሌ ለቅዱሳን የምናቀርባቸው የጸጋ ምስጋናዎች እንዲሁም ደግሞ ለራሷ ለቤተ ክርስቲያን የምናቀርበው የጸጋ ምስጋና ሌሎቹም ጉዳዮች ሊኖሩ ይችላል። ዋናው ሴንተራችን ማዕከላችን በዚህ አገልግሎት ውስጥ ዋናው ማዕከል የምስጋናው ማዕከል አምላካችን እግዚአብሔር ስለሆነ ለቅዱስ እግዚአብሔር የሚቀርብ ምስጋና ስለሆነ ቅዳሴ ተብሏል። ምክንያቱም ቅዱስ የሚለው ቃል ቅድም ስናብራራ ትዝ ይላችሁ ከሆነ ከሚተረጎምበት መንገድ አንዱ ልዩ ተብሎ ይተረጎማል ብለን ነበር። ስለዚህ አምላካችን ልዩ ለሆነው ልዩ እማአማልክተ ጣዖታት ከጣዖታት አማልክት ተብለው ከሚጠሩ ከአሕዛብ ጣዖታት ልዩ የሆነ ቅዱስ እግዚአብሔር የሚመሰገንበት ምስጋና ስለሆነ ቅዳሴ ብለን ይሄንን ሥርዓተ ጸሎት ቅዳሴ ብለን የጠራንበት አንዱ መንገድ ይሄ ነው። ሁለተኛው ቅዱሱ መንፈስ ቅዱስ የሚወርድበት የሥርዓተ ጸሎት ስለሆነ ቅዳሴ ተብሎ ተጠርቷል። በቅዳሴ ጊዜ በእርግጥ ይሄንን ብለን ስንል ከሦስቱ አካላት አንዱ አካል እግዚአብሔር መንፈስ ቅዱስ ብቻ ነው በቅዳሴ ጊዜ በቤተ መቅደስ ውስጥ የሚጸልለው ወይም ደግሞ ረድኤቱን የሚገልጠው ማለታችን አይደለም። በቅዱሳት መጻሕፍት ውስጥ ስታነቡ ይሄ ምናልባት ምስጢረ ሥላሴ ትምህርት ላይ ያላችሁን የእውቀት ደረጃ ባላውቅም በምስጢረ ሥላሴ ትምህርት ውስጥ የባህሪ ግብር የሚባል አለ። የባህሪ ግብር የምንለው ሥላሴ አንድ የሚሆኑበት ማለት ነው። አብ ወልድ መንፈስ ቅዱስ በሐቲ ባህሪ የሚሰሩት ግብር በሙሉ የባህሪ ግብር ይባላል። በምሳሌ ለመንገር ይሄ ሥላሴ አንድ ናቸው የምንልበት በመመገብ ይሄን ዓለም በመፍጠር ይሄን ዓለም በማሳለፍ በአገዛዝ እያልን የምንዘረዝራቸው ጉዳዮች በሥላሴ ዘንድ የባህሪ ግብር ነው የሚባሉት እና በዚህ ሥላሴ አንድ ናቸው፣ ግን መጻሕፍት አካፍለው ይሰጣሉ። አንድ የሆኑበትን ጉዳይ አካፍለው ይሰጣሉ እና ብዙውን ጊዜ በሥርዓተ ቁርባን ወይም ደግሞ በዚህ በቤተ ክርስቲያናችን በሚደረጉ አገልግሎቶች ውስጥ በሥርዓተ ማይጠንት፣ በጸሎተ ማይጠንት፣ በጸሎተ ቁርባን፣ በጸሎተ ጥምቀት በእንደነዚህ አይነት ጉዳዮች ውስጥ የመንፈስ ቅዱስ መውረድ በተደጋጋሚ ይነገራል እንጂ ሦስቱም አካላት ይሄ የባህሪ ግብራቸው ስለሆነ ያለ ተፈልጦ ያለ መለየት
ለማህከበር አገልግሎታችንን ለመለወጥ አገልግሎታችንን ለመቀደስ ሶስቱም አካላት በረድኤት የሚገለጡበት ነው። የሆነ ሆኖ ግን ቅዱሳት መጻሕፍት በተለየ መንገድ ስመ መንፈስ ቅዱስን አጉልተው ሲጠሩ እንመለከታለን። ስለዚህ ቅዱሱ መንፈስ ቅዱስ የሚወርድበት ጊዜ ስለሆነ ይሄን ስርዓተ ጸሎት ምን ብለን ጠራ ነው ማለት ነው? ቅዳሴ ያልነው ማለት ነው። ቅዱስ መንፈስ ቅዱስ በቅዳሴያችን ጊዜ ሚመጠን ግርምት ዛቲ ዕለት ካህኑ ሁለተኛውን የሥርዓተ ቅዳሴ ክፍል ሲጀምር የሚያውጀው አዋጅ አለ። ድምጹን ከፍ አድርጎ የሚናገረው ነገር ይቺ ቀን ምንኛ የምታስፈራ ናት፣ ምንኛ ግርምት ናት እያለ ይናገራልና እንደዛ ሲናገር ዋና ምክንያት የሚያደርገው መንፈስ ቅዱስ የሚወርድባት ህብስቱን የሚያከብርበት ህብስቱን በረድኤት የሚሰውርበት ሚመጠን ግርምት ዛቲ ዕለት ወእጽብት ዛቲ ሰዓት እንተባቲ ወረድ መንፈስ ቅዱስ እመልዕልተ ሰማያት መንፈስ ቅዱስ ከለውቱ መስዋዕት ወይ ቀድሶ ይሄንን ይዘነው የገባነው ህብስትና ወይ ለውጦ ስጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር የሚያደርግባት ይህች ዕለት ምንኛ የምታስፈራ ናት ይላልና የመንፈስ ቅዱስን መውረድ ይነግራል። እንተባቲ ወርድ መንፈስ ቅዱስ እመልዕልተ ሰማያት መንፈስ ቅዱስ የሚወርድባት ይላል። በቅዳሴም ጊዜ ወደፊት ዝርዝር ጉዳይ የቅዳሴውን ዝርዝር ይዘት ስንመለከት እንደምናየው በጋራ ከካህኑ ጋር እየተቀባበልን ከምንዘምራቸው ጸሎቶች መካከል አንዱ ሀበነ ንህበር በዘዚአከ መንፈስ ቅዱስ የባህሪ ህይወትህ በሆነ በመንፈስ ቅዱስ ሁላችን አንድ እንሆን እንዋሃድ ዘንድ ቅዱስ መንፈስን ስጠን ብሎ ካህኑ ይጸልያል። ፈኑ ጸጋ መንፈስ ቅዱስ የመንፈስ ቅዱስን ጸጋ ላክልን ይላል እና በመልክዓ ቁርባን ላይ አባቶቻችን መጨረሻ ላይ ድርገት ከመውረዳቸው አስቀድሞ ይሄን ሲናገሩ ይወርድ መንፈስ ቅዱስ በላይ ለህብስቱ ወወይኑ መንፈስ ቅዱስ በህብስቱና በወይኑ ላይ ይወርዳል። ሶበየ ብል ካህን ጸጋ መንፈስ ቅዱስ ፈኑ ካህኑ ጸጋ መንፈስ ቅዱስን ላክልን ብሎ በሚጸልይ ጊዜ ይወርድ መንፈስ ቅዱስ በላይ ለህብስቱ ወወይኑ መንፈስ ቅዱስ በህብስቱና በወይኑ ላይ ይወርዳል፣ ይጸልልበታል። ማእከለ ዛቲ ቅድስት ቤተክርስቲያኑ በዚች በቅድስት ቤተክርስቲያን ይሄ ይደረጋል። ለምንድን ነው የሚወርደው የሚለው ሲናገር የወልጦሙ በቅጽበት አባላተ ክርስቶስ ይሁኑ የክርስቶስ አካል እንዲሆኑ ህብስቱ ተለውጦ ስጋ ወልደ እግዚአብሔር ወይኑ ተለውጦ ደመ ወልደ እግዚአብሔር ወደ መሆን ይለውጠው ዘንድ መንፈስ ቅዱስ ይወርዳል በማለት ይናገራል። ታላቁ ሊቅ ቅዱስ አትናቴዎስም በሃይማኖተ አበው ስለ ስጋው ደሙ መለወጥ ሲናገር እምቅድመ ይቀድሶ ካህን ህብስቶ ወይ ካህኑ ስርዓተ ቅዳሴውን ፈጽሞ ፈኑ ጸጋ መንፈስ ቅዱስ የመንፈስ ቅዱስን ጸጋ ላክልን ብሎ ከመጸለዩ ስርዓተ ቅዳሴውን ከመፈጸሙ አስቀድሞ ህብስትና ወይን ነበረ። ካህኑ ወሶበ ይቀድሶ ካህኑ ስርዓተ ቅዳሴውን ጸሎተ ቅዳሴውን በሚፈጽም ጊዜ ግን የወርድ መንፈስ ቅዱስ ወርዶ ያድርበታል። ወይ ከዚያ በኋላ ይትመየጥ ህብስት እንከዊነ ህብስት ሀበ ከዊነ ስጋ ወልደ እግዚአብሔር ህብስቱ ከህብስትነት ወደ ስጋ ወልደ እግዚአብሔርነት ይለወጣል። ወይንኒ ከማሁ ወይኑም እንደዚሁ ከወይንነት ወደ ደመ ወልደ እግዚአብሔርነት ይለወጣል በማለት ይናገራልና ለዚህ ሁሉ ምክንያቱ የመንፈስ ቅዱስ መውረድ ነው። ወይም ደግሞ ሥላሴ በሐቲ ግብራቸው ወይም አንድ በሆነች ባህሪያዊት ግብራቸው ይሄንን የሚያደርጉበት ይሄ ምስጢር የሚከናወንበት ስለሆነ ቅዳሴን ቅዱስ ያሰኘው ማን ነው? ይሄን ስርዓተ ጸሎት ቅዳሴ ያሰኘው ሌላኛው ጉዳይ ይሄ ነው። ሶስተኛው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለን አገልግሎቱን የምንጀምርበት ስርዓተ ጸሎት ስለሆነ ነው። በእርግጥ ስርዓተ ቅዳሴው የሚጀምረው ከዚህ ነው ማለታችን አይደለም። እኛ በተለምዶ አሐዱ አብ ሲባል ቅዳሴ የሚጀምር ነው የሚመስለን። እሱን ዝርዝር ጉዳዮችን ስንመለከት እናየዋለን። ስርዓተ ቅዳሴው ወይም ደግሞ ጸሎተ ቅዳሴው መቼ እንደሚጀምር ማለት ነው እንመለከተዋለን። የሆነው ሆኖ ግን ታስታውሱ ከሆነ በቤተ ክርስቲያናችን ስርዓተ ጸሎት ውስጥ ለምሳሌ ክርስትና ስናነሳ የምናደርሰው ስርዓተ ቅዳሴ አለ፣ ግማሽ ስርዓተ ቅዳሴ ማለት ነው። ያን ጊዜ አሐዱ የምንለው መጨረሻ ላይ ነው። ምናልባት ልጆቻችሁን ክርስትና ስታስነሱ ምእመናን ወይ ደግሞ ክርስትና ልታነሱ የክርስትና አባት የክርስትና እናት ለመሆን ሄዳችሁ ተመልክታችሁ ከሆነ ማለት ነው እንደ ለስርዓተ ቁርባን ለጸሎተ ቁርባን እንደምንጸልየው ጸሎት መጀመሪያ ላይ አይደለም ካህኑ
ውሃውን ሊባርክ ሲል ነው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ የሚለው። በጸሎተ ሐሙስም ለሕጽበተ እግር የምንባርከውን ውሃም በተመሳሳይ መንገድ ትዝ ይላችሁ ከሆነ እንደዛ ነው የምናደርገው። መጀመሪያ ስርዓተ ጸሎቱን አድርሰን መጨረሻ ላይ ነው አሐዱ አብ የሚባለው። ለጸሎተ ቁርባን በምናደርገው አገልግሎት ግን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ የሚለው ጸሎት የሚጀምረው መጀመሪያ አካባቢ ስለሆነ ቅዳሴውን ራሱ ጸሎቱን ራሱ ቅዳሴ ያሰኘው አንዱ ይሄ ነው። አራተኛው ምእመናን የሚቀደሱበት ስለሆነ ነው። ይሄ ጸሎት የትኛውም ጸሎት በእርግጥ ምእመናንን ይቀድሳል፣ ግን ደግሞ ይሄኛው ስርዓተ ጸሎት ከየትኛውም ጸሎት በላይ ምእመናንን የሚቀድስ ነው። በስርዓተ ቅዳሴ ጊዜ ምእመናን በሶስት መንገድ ይቀደሳሉ። አንደኛውና የመጀመሪያው በስርዓተ ጸሎቱ ውስጥ የሚነበቡ ምንባባትና የሚጸለየው ጸሎት ሲሰሙ ቅዱስ ሳዊሮስ ዘእስሙናይን ይሄንን ይናገራል። በቅዳሴ ጊዜ የሚነበቡ መጻሕፍትን ሲሰሙ ምእመናን ይቀደሳሉ ይላል። ሁለተኛው መንፈስ ቅዱስ ቅድም እንደተናገርነው ህብስቱን ለመለወጥ ወይኑን ለውጦ ደመ ወልደ እግዚአብሔር ለማድረግ ይወርዳል። በዚህ በስርዓተ ቅዳሴያችን ላይ ይጸልለናል፣ ይጋርደናል። ያን ጊዜ ህብስቱን ብቻ አይደለም የሚለውጠው፣ ወይኑን ብቻ ለውጦ ስጋ ደመ ወልደ እግዚአብሔር፣ ህብስቱን ብቻ ለውጦ ስጋ ወልደ እግዚአብሔር አድርጎ ለማድረግ ብቻ አይደለም መንፈስ ቅዱስ የሚወርደው። ተጨማሪም እኛ ንስሐ ገብተንበት ወይ ከድካም የተነሳ ወይ ደግሞ ሰይጣን ሰውሮብን ንስሐ የገባንበት መስሎን ያስረሳን ኃጢአት ቢኖር መንፈስ ቅዱስ አንጽቶ ቀድሶ ለስጋው ለደሙ የበቃን ያደርገናል የሚወርደው መንፈስ ቅዱስ። ምክንያቱም ካህኑ የሚጸልየው ጸሎት አለ። መንፈስ ቅዱስን ላክልን እኔንና ለዚህ አገልግሎት የተሰበሰቡትን ምእመናን ለስጋው ለደሙ የበቃን ያደርገን ዘንድ መንፈስ ቅዱስን ላክልን እያለ ካህኑ ይጸልያል። ስለዚህ መንፈስ ቅዱስ ወርዶ ያን ያደርጋል። ሶስተኛው ምእመናን በዚህ በቅዳሴ አገልግሎት የሚቀደሱት ስጋውን ደሙን ሲቀበሉ ይቀደሳሉ። ስለዚህ በዚህ ምክንያት ምእመናን የሚቀደሱበት የሚከብሩበት አገልግሎት ስለሆነ ቅዳሴ ተብሏል። በስርዓተ ቅዳሴ ላይ ትዝ ይላችሁ ከሆነ ካህኑ ምን ይላል? ነጽር ብሎ ዲያቆኑ ነጽር የሚል አዋጅ ሲያውጅ ምን ይላል ካህኑ? ያን ጊዜ ቅድሳት ለቅዱሳን፣ ነጽር ማለት ተመልከት፣ አስተውል፣ የበቃውን ካልበቃው ለይተህ ስጥ ማለት ነው። እና እንዲህ ብሎ ዲያቆኑ ሲናገር ሲያውጅ ካህኑ ምን ይላል? ቅድሳት ለቅዱሳን፣ የተቀደሰው ለቅዱሳን ነው። እኔማ ስንቱን ከስንቱ ለየዋለሁ። ይሄ የሚሰጠው የተቀደሰው የጌታ ስጋና ደም ለቅዱሳን ነውና የበቃ ቢኖር መጥቶ ይቀበል ብሎ እሱ እንደዛ ይመልሳል ማለት ነውና ምእመናን የሚቀደሱበት ስለሆነ ቅዳሴ እንለዋለን። ሌላውና የመጨረሻው ቅዱስ ቁርባን የሚሰጥበት ስለሆነ የትኛውም አገልግሎት ላይ፣ የትኛውም ጸሎታችን ላይ፣ የትኛውም ልመናችን ላይ ከቅዳሴ ውጭ ባሉት ስርዓተ ጸሎቶቻችን ውስጥ የጌታ ስጋና ደም አይገኝም። ስለዚህ ብቸኛው የጌታ ስጋና ደም የሚገኝበት አገልግሎት ይሄ ስርዓተ ጸሎት ስለሆነ ቅዳሴ ብለን ጠርተነዋል ማለት ነውና ይሄ ስያሜ ከሌሎቹ ምስጋናዎች ተለይቶ ማህሌት፣ ሰዓታት፣ ኪዳን እና ከሌሎቹም አገልግሎቶች ተለይቶ ይህን ስርዓተ ጸሎት ምስጋና በመባል ከሌሎቹ ጋር አንድ የሚተባበር ሆኖ ሳለ በተለየ መንገድ በዚህ ስም እንድንጠራው ያደረጉን እነዚህ የዘረዘርናቸው ምክንያቶችና ሌሎቹም ናቸው ማለት ነው። ወደ ሁለተኛው ጉዳይ ስንገባ ወደ ሶስተኛው ጉዳይ ስንገባ የቅዳሴ ልዩ መገለጫዎች ምንድናቸው? አሁን ላይ የዘረዘርናቸው ጸሎቶች አሉ። ከማህሌት፣ ከሰዓታት፣ ከሌሎቹም የምስጋና አገልግሎቶቻችን ቅዳሴ የሚለየው በምንድን ነው? አንደኛ ቅዳሴ የአዲስ ኪዳን መስዋዕት የሚቀርብበት አብይ ስርዓት አምልኮ ነው። የአዲስ ኪዳኑ ታላቁ ስርዓት አምልኮ ቅዳሴ ነው። የአዲስ ኪዳኑ መስዋዕት የሚቀርበው በዚህ አገልግሎት ብቻ ነው። ኪዳን አድርሰን መስዋዕት አንሰዋም፣ ማህሌት ቁመን መስዋዕት አንሰዋም፣ ወይም ደግሞ በጸሎተ ኪዳን መስዋዕት አይቀርብም፣ በጸሎተ ማህሌት መስዋዕት አይቀርብም፣ በጸሎተ ሰዓታት መስዋዕት አይቀርብም። መስዋዕት የሚሰዋበት ብቸኛው ስርዓተ ጸሎተ ቅዳሴ ነው። በዚህ በአዲስ ኪዳኑ መስዋዕት ደግሞ በጣም ልዩ የሚያደርገው እንደምታውቁት በብሉይ ኪዳን በሁለቱም ህጎች በህገ ልቡናም በህገ ኦሪትም የመስዋዕት አገልግሎት ነበረ። ግን ያ የብሉይ ኪዳኑ የመስዋዕት አገልግሎት
ሰውን ፍጹም አንጽቶ ቀድሶ መንግስተ ሰማያትን ገነት መንግስተ ሰማያትን ከፍቶ ሰውን የእግዚአብሔር ልጅ ማድረግ ያልቻለ መስዋዕት ስለነበረ የሐዲስ ኪዳኑ መስዋዕት አስፈልጓል። የሐዲስ ኪዳኑን መስዋዕት የሚያቀርብ ካህን አስፈልጓል። ስለዚህ ይሄ የሐዲስ ኪዳኑ መስዋዕት ሲዘጋጅ እንደ ብሉይ ኪዳኑ በላም በበግ በፍየል ደም አይደለም የተዘጋጀው። ክህነቱ ይሄንን መስዋዕት የሚያቀርቡት ካህናትም ደግሞ በነገድ ከሌዊ ብቻ የሚወለዱ ሕጉ የሾማቸው ኦሪት የሾመቻቸው ካህናት አይደሉም። ከባህሪው ክህነት የባህሪው የሆነች ሊቀ ካህናት ኢየሱስ ክርስቶስ በራሱ ሊቀ ካህንነት፣ በራሱ መስዋዕትነት፣ በራሱ መስዋዕት ተቀባይነት ቅዱስ ጎርጎርዮስ እሁ ለባስልዮስ እንደነገረን በሃይማኖተ አበው 36 ላይ ለሊሁ መስዋዕት ወለሊሁ ሰዋኢ ለሊሁ መስዋዕት ለሊሁ ሰዋኢ ለሊሁ ተወካፊ መስዋዕት ምስለ አቡ ወመንፈስ ቅዱስ ራሱ ሰው መስዋዕቱን የሚያቀርበው ራሱ ነው። መስዋዕቱን ሆኖ የሚቀርበው የመስዋዕቱ በግም ራሱ ነው። መስዋዕቱን እንደገና የሚቀበል ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር መስዋዕቱን የሚቀበልም ራሱ ነው ማለት ነው። ስለዚህ አንደኛው የቅዳሴ ልዩ መገለጫው ወይም መታወቂያው አሁን ያልነው ነው ማለት። ሁለተኛው ስጋው ደግሞ የሚፈተትበት ነው። ልዩ መገለጫው ይሄ ነው። ቅድም ስለው እንደነበረ ከቅዳሴ ውጭ ባሉት ስርዓተ ማነው የጸሎት አገልግሎቶቻችን ውስጥ ምስጋና እናመሰግናለን፣ እግዚአብሔር እንለምንባቸዋለን እንጂ ባንዱም ውስጥ የጌታን ስጋና ደም አናከብርም። ባንዱም አገልግሎታችን ውስጥ ማለት ነው። ብቸኛው የጌታን ስጋና ደም የምናከብርበት ወይም ደግሞ የጌታን ስጋና ደም ፈትተን ቆርበን የምናቆርብበት አገልግሎታችን ብቸኛው ይሄ ስለሆነ ልዩ ከሚያደርጉት ነገሮች አንዱ ይሄ ነው። ሌላው በቤተ ክርስቲያን ብቻ የሚፈጸም አገልግሎት መሆኑ ነው። ሌሎቹ የጸሎት አገልግሎቶች በተለያየ ቦታ ሊፈጸሙ ይችላሉ። ለምሳሌ ጸሎተ ፍታትን ብንመለከት ምዕመናን በሚሞቱ ሰዓት አስከሬናቸው ከቤት ሳይወጣ ቤታቸው ሂደን ሰዓታት ቁመን ልናደር እንችላለን። ጸሎተ ፍታት ከዚያ ጀምረን እየፈታን ልንመጣ እንችላለን። ሌሎችም አገልግሎቶቹ እንደዛ ሊደረጉ ይችላሉ። ጸሎተ ቅዳሴ ግን የግድ መንበር ባለበት ታቦት ጽላት ባለበት ቦታ ሊከናወን በተቀደሰ ቤተ ክርስቲያን ውስጥ ሊከናወን ግድ ነው። አባቶቻችን በፍትሐ ነገሥት አንቀጽ 1 ላይ በእንተ ቤተ ክርስቲያን ስለ ቤተ ክርስቲያን በሚናገረው አንቀጽ ላይ ይሄንን ተናግረዋል። ስርዓተ ቅዳሴ መሆኑ ያለበት አንዳንድ ጊዜ ከዚህ ጋር አያይዘን መናገር ያለብን ጉዳይ ምንድነው? ዘመኑ ዘመነ አጻባ ሲሆን ማለት አላውያን የሰለጠኑበት ዘመን ሲሆን ምዕመናን ያነሱበት መናፍቃን የበዙበት ነገስታት ለጣዖት ስገዱ እግዚአብሔር ዘመን ሲሆን ግን አማራጮች ተቀምጠዋል። የመጀመሪያው በቤተ ክርስቲያን መስዋዕት ማቅረብ ባይቻል ኮኔክሽኑ ወጣ ገባ ይላል። ይሰማል ድምጼ? ይሰማል። እሺ በቤተ ክርስቲያን ስርዓተ ቁርባን ለመፈጸም ምዕመናንን ሰብስቦ ለመቀደስ ለማስቀደስ የማይመችበት አስቸጋሪ የሆነ ፈታኝ ጊዜ ቢመጣ ከኤጲስቆጶስ ወይም ከጳጳሱ ቤት ሊቀ ጳጳሱ በዚያ ቀድሶ ምዕመናንን እንዲያቆርብ አማራጮች ተቀምጠዋል። ይሄም የማይቻልበት በጣም አስቸጋሪ የሆነ ዘመን ሲመጣ ደግሞ ልክ በመጀመሪያው የቤተ ክርስቲያን ታሪክ የመጀመሪያዎቹ ዓመታት በቤተ ክርስቲያን ታሪክ ውስጥ የመጀመሪያዎቹን ዓመታት ስንመለከት ይሆን እንደነበረው ይሄንንም ለማድረግ በጣም አስቸጋሪ የሆነ ነገር ሲፈጠር ከምዕመናን መካከል ደጋግ ክርስቲያኖች ተመርጠው በእነሱ ቤት ውስጥ ስርዓተ ቅዳሴ ሊፈጸም ይችላል። ሊቀ ጳጳስ ካለ ለስርዓተ ቅዳሴ የሚያስፈልጉ ነገሮችን ባርኮ ማክበር ስለሚችል ማለት ነው። ስለዚህ እነዚህ ሁለት አማራጮችን የምንጠቀም ከአቅም በላይ የሆነ ፈታኝ ችግር ሲገጥመን ነው። ከዚያ ውጭ ግን ስርዓተ ቅዳሴ ጸሎተ ቅዳሴን ከሌሎቹ ልዩ የሚያደርገው መገለጫዎች መካከል አንዱ ይሄ ነው ያልንበት ይሄ ነው። ምክንያቱም ከቤተ ክርስቲያን ውጭ ቤትም ቦታ ምናልባት በሀገራችን ለጥምቀት ባሕረ ጥምቀት ላይ ወርደን መስዋዕት እንሰዋለን፣ ስርዓተ ቅዳሴ እንፈጽማለን። ለዚያውም የሚያስፈልጉን ነገሮች ይዘን ወርደን ነው። የሚያስፈልጉን ነገሮች አሟልተን ቦታው በሚያስፈልገው በሚመለከታቸው ያንን ለማድረግ ስልጣን ባላቸው ሰዎች የዚያ ቀን አገልግሎት የሚፈጸሙባቸው ንዋያት ተባርከው እዚያ ቦታ ላይ ስርዓት ይፈጸማል። ከዓመት አንድ ጊዜ ከመቅደስ በአፋ ወይም ከቤተ ክርስቲያን በአፋ
በተለይ ደግሞ እንደ ሀገራችን እዚህ ኢትዮጵያ ውስጥ ባለው መሰረት ምናልባት በስደት በተለያየ ክፍለ ዓለም ያለችው ቤተክርስቲያን ይሄ ዶግማ ስላልሆነ ቀኖናውን ዶግማውን በማይገዳደር መንገድ ቀኖና ነውና ስርዓቱን ጠብቆ ቅድም ስንለው እንደነበረ ባሉት አማራጮች አገልግሎቱ ሊፈጸም ይችላል። በዋናነት ግን ያለው መመሪያ ይሄ ነው። አራተኛው ልዩ የሚያደርገው የጸሎታት ሁሉ ማሳረጊያ ወይም መክብብ ጉልላት ነው ጸሎተ ቅዳሴ። ለምሳሌ ኪዳን ሊደረስ ሰዓታት ሊደረስ ማህሌት ተቁሞ ሊታደር ይችላል። ይሄ ሁሉ አገልግሎት የሚያደርገው መጨረሻ ላይ በቅዳሴ ነው፣ መስዋዕት በመሰዋት ነው። ለምሳሌ ክብረ በዓል ስናከብር ከዋዜማው ጀምሮ ከዕለቱ ከክብረ በዓሉ ጀምሮ በዋዜማ አገልግሎት እንጀምራለን። ከዚያ ሌሊት ማህሌቱ ያድራል። በጎን ደግሞ መነኮሳቱ ካህናቱ ሰዓታት ይቆማሉ፣ መምህራን ማህሌት ይቆማሉ። ከዛ ንጋት ላይ እንደገና ኪዳን ይደረሳል። ከዚያ በኋላ የዚህ ሁሉ ፍጻሜ የሚሆነው ወይም ደግሞ ይሄንን ከዋዜማ ጀምረን የደከምንበትን አገልግሎታችንን ቅድመ እግዚአብሔር የሚያደርስልን መጨረሻ ማሰሪያው ስርዓተ ማነው? ጸሎተ ቅዳሴ ነው። ስለዚህ ልዩ ከሚያደርገው ነገር አንዱ ይሄ ነው። ሌላው አምስተኛው በግል የማይጸለይ ጸሎት መሆኑ ነው። በእርግጥ አብዛኞቹ የቤተክርስቲያናችን የማህበር ጸሎቶች ለግል ጸሎት የሚመቹ አይደሉም። ለምሳሌ ማህሌትን ብንመለከት አንድ ሰው ብቻውን የሚቆመው ወይም የሚያደርሰው አይደለም። ኪዳን በገጠር ያሉ አባቶቻችንም እንደሚያደርጉት ሁሉንም ጠቅልለው አንዱ ካህን ሁሉንም ጸሎት እያደረሱ ኪዳን አንድ ካህን ብቻ ሊያደርሱ ይችላሉ። ቅዳሴ ግን እንደዚያ ሊደረግ አይችልም። ምናልባት ምን ማለት ነው ይሄ? ምዕመናን አሁንም ካህናት በጠፉበት በኋላ ልኡካን ስንት መሆን አለባቸው? የልኡካን ቁጥር በስርዓተ ቅዳሴ ወይም በጸሎተ ቅዳሴ ጊዜ ስንት መሆን አለበት የሚለውን ስናነሳ ዝርዝር ጉዳይ እናነሳለን ያን ጊዜ እና ቅዳሴውን ለመቀደስ ምናልባት ካህናት ላይኖሩ ቢጠፉ አንድ ካህን ብቻውን ቀድሶ ሊያቆርብ የሚችልበት አጋጣሚ ሊኖር ይችላል። ግን የግድ እነማን መኖር አለባቸው ከተባለ ምዕመናን፣ የሚቆርቡ ምዕመናን መኖር መቻል አለባቸው ቢያንስ እንኳን ማለት ነው። ስለዚህ ስርዓተ ቅዳሴው ላይ 3 አካላት እንዲሳተፉ ታዘዟል። አንደኛው ካህን የሚቀድሱ ካህናት፣ ሁለተኛ ካህናትን የሚራዱ ዲያቆናት፣ ሶስተኛ ደግሞ የሚሰዋው መስዋዕት የሚሰራው ለነሱ ነውና የሚቆርቡ ምዕመናን ሊኖሩ ይገባል። ለዚያ ነው ስርዓተ ቅዳሴያችንን ስታዩት ይካ ይበል ካህን የሚላለው፣ ይዲ ይበል ዲያቆን የሚላለው፣ ይህ ይበሉ ሕዝብ የሚላለው። ስለዚህ የእያንዳንዱ ድርሻ እነዚህ 3 አካላት በቅዳሴ ጊዜ ግድ ይኖራሉና በግል አንድ ሰው ብቻውን ላድርገው ወይም ደግሞ ስርዓተ ጸሎተ ቅዳሴ በቃ እኔ በግሌ ብቻዬን መጸለይ ቤት ሆኜ መጸለይ ይችላል የማይለው ነገር ነው። የግድ ህብረቱን፣ አንድነቱን፣ ጉባኤውን የሚፈልግ ጉዳይ ነው ይሄ ማለት ነው። ስድስተኛው አምስቱም የመስዋዕት አይነቶች የሚፈጸሙበት መሆኑ ነው። የቁርባን መስዋዕት፣ መስዋዕተ ዕጣን፣ መስዋዕተ ማህቶት ወይም የመብራት መስዋዕት ማለት ነው፣ መስዋዕተ ከናፍር፣ መስዋዕተ ይሄ ህዋሳት በአጠቃላይ ሰውነታችን ሁሉ የሚሳተፍበት። አሁን ለምሳሌ ማህሌት ላይ ቢሆን ዕጣን ይኖራል፣ መብራት ይኖራል፣ ሌሎችም ሊኖሩ ይችላሉ። ቁርባን ግን እዛ ላይ ሊኖር አይችልም ቅድም ስንለው እንደነበረው። በዚህ ግን እነዚህ ሁሉ የሚገኙበት ከዚህም በተጨማሪ አምስቱም ህዋሳቶቻችን የኛ የአገልጋዮች የቀዳሾችም እንሁን ያስቀዳሾች አምስቱም ህዋሳቶቻችን በዚህ በጸሎተ ቁርባን ይሳተፋሉ። አይናችን የሚሳተፍበት አለ። አፍንጫችን የዕጣኑን መዓዛ ያሸታል። ከናፍሮቻችን ወይም ምላሳችን የሚችል ስጋው ደሙን ይቀበላል። የማይችል እንደው በትንሹ ጸበሉን ጠጥቶ ይመጣል። ስለዚህ ሁሉም አምስቱም የስሜት ህዋሳቶቻችን ውሳጣዊውም አፋዊውም የስሜት ህዋሳቶቻችን የሚሳተፉበት ስለሆነ ይሄ ልዩ ያደርገዋል ማለት ነው። ሌላውና ሰባተኛው የክርስቶስን የማዳን ስራ እውን የሚያደርግ የምስጋና አገልግሎት መሆኑ ነው። በቅዳሴ ውስጥ ያሉት አገልግሎቶች ዑደታት አሉ። 7 ልዩ ዑደታት አሉ። 11 ማሪዎች የሚባሉ አሉ። 42 ቡራኪዎች የውስጥና ያፋ ተብለው የሚታወቁ አሉ። ምናልባት እነዚህ አይነት የውስጥ አገልግሎት ስለሆኑ ለምእመናን ብዙ ግልጽ ላይ ሆኑ ይችላል ይሆናል። ግን ዙሮ ምንድነው እነዚህ ዑደታት፣ ማሪያት፣ ቡራኪያት በሙሉ የሚያሳዩና የሚነግሩን የክርስቶስ የማዳን ስራ እንዴት እንደተከናወነ የሚገልጹ ተግባራዊ ክንውኖች ናቸው። ካህኑ ዑደት ሲፈጽሙ፣ ማሪውን ሲያደርጉ፣ ቡራኪያትን ሲያደርጉ ዝም ብለው አይደለም የሚያደርጉባቸው ቦታዎች ራሱ እያንዳንዳቸው በዕለተ ዓርብ የተፈጸመውን የክርስቶስን የማዳን ስራ እንዲሁም ከቤተልሔም ጀምሮ እስከ ቀራንዮ ድረስ የተደረገልን ነገር በዝርዝር የሚያስረዱ ናቸው።
የቅዳሴ መጨረሻ ዓላማው ቁርባን ለምእመናን ካህናት ቆርበው ማቁረብ ነው። የዕለተ ዓርብም የመጨረሻው ግብ እሱ ነው። የጌታ ስጋና ደም በመስቀል ላይ መሰጠት ነው። ቅዳሴው ይሄንን የሚገልጽ ነው። ከቤተልሔም ስንመጣ ቤተልሔም ህብስቱና ወይኑ የሚዘጋጅበት ቤተልሔም ክርስቶስ የተወለደበት ቤተልሔም ምሳሌ ነው። ከቤተልሔም ወደ መቅደስ መምጣቱ ምንድነው የሚያመለክተው? ወደ ኢየሩሳሌም መጥቶ በቤተልሔም የተወለደው ጌታ ወደ ኢየሩሳሌም መጥቶ በኢየሩሳሌም በቀራንዮ የመሰቀሉ ምሳሌ ነው። ምክንያቱም መሰዊያው የመስቀሉ ምሳሌ ነው። በጣም የሚገርማችሁ ነገር ልዑካኑ ከቤተልሔም ከመጡ በኋላ እዚያው መቅደስ ውስጥ የሚፈጽሙባቸው የሚቆሙባቸው 5 ልዩ ቦታዎች አሉ። አሁን ለእናንተ ላስቀዳሾቹ ለምእመናን ቦታዎቹ ብዙ ግልጽ ላይሆኑ ይችላሉ፣ ግን ምሳሌው በጣም ግልጽ ስለሆነ ምሳሌውን ስለሚጠቅመን ምሳሌውን ልንገራችሁ። ለምሳሌ ክርስቶስ የተያዘ ታስታውሳላችሁ፣ በታሪክ ጌቴሴማኒ ላይ ነው። ማታ ላይ ይሁዳ ያስያዘው ጌቴሴማኒ ላይ ክርስቶስ ከተያዘ በኋላ ቀጥታ ወደ ሃና ቤት ነው የወሰዱት። ከሃና ወደ ቀያፋ ቤት ነው የወሰዱት። ከቀያፋ ቤት እንደገና ሲነጋ ወደ ሄሮድስ ነው። ከሄሮድስ ወደ ጲላጦስ ነው። ከጲላጦስ በኋላ ነው ወደ መስቀል የሄደው። እነዚህ 5ቱም ቦታዎች እዚያ መቅደስ ውስጥ ከቤተልሔም መተን ስርዓተ ቅዳሴውን መቅደስ ውስጥ ገብተን ከመጀመራችን በፊት ልዑካኑ 5ቱም ልዑካን እነዚህን ስርዓቶች ይፈጽሟቸዋል። ልክ ከጌቴሴማኒ እንደተያዘው ሁሉ ከቤተልሔም መጠው ልዑካኑ የሚቆሙበት ስፍራ አለ። ከዚያ ወደ ሃና ቤት እንደሄደ አሁንም ገባሬ ሰናዩ ቄስ የሚጸለየውን ጸሎት እየጸለየ የሚደረጉ ተግባራዊ አገልግሎቶችን እያደረገ የሚያደርጋቸው ነገሮች አሉ። ከሃና ወደ ቀያፋ እንደሄደ እንደዚሁም ያንን የቀያፋን ቤት የሚያመለክት እዚያው መቅደስ ውስጥ ልዑካኑ የሚቆሙበት የሚያሳይ ትዕምርታዊ የሆነ ምልክታዊ የሆነ ስርዓት ይከናወናል እዚያ ውስጥ ማለት ነው። እና ባጭሩ ምንድነው የክርስቶስን የማዳን ስራውን የሚያደርግ የምስጋና አገልግሎት ነው ቅዳሴ። ልዩ የሚያደርገው ነገር ይሄ ነው ብለን ስንል ክርስቶስ ከልደቱ ጀምሮ እስከ ዕርገቱ ድረስ ያከናወናቸው ነገሮች የሚገለጹበት የቤተ ክርስቲያናችን የጸሎት ስርዓት ብቸኛው ቅዳሴ ነው። ሁሉንም ጠቅልሎ የሚያሳይ ማለት ነው። ሁሉንም የነገረ ድነት የነገረ ስጋዌን ስርዓት ጠቅልሎ የሚያሳይ ማለት ነው። ሌላው ሰማያዊ አገልግሎት የሰማያዊ አገልግሎት ነጸብራቅ መሆኑ ነው። በእርግጥ ሁሎችም የኛ አገልግሎቶች ኪዳናችንም ማህሌታችንም ሰዓታታችንም የሰማያዊው አገልግሎት ነጸብራቅ ነው። በተለየ ደግሞ ይሄ ቅዳሴው ደግሞ የሰማያዊው አገልግሎት ነጸብራቅ ነው ማለት በሰማይ ባለው መቅደስ የሚፈጸመው በመላእክት የሚፈጸመው አገልግሎት በምድር የሚታይበት አገልግሎት ነው ማለት ነው። አባ ጊዮርጊስ ዘጋስጫ ባለፈውም ስንጠቅሰው ነበር። ትዝ ይላችሁ ከሆነ ሁሉም በሚባል ጸሎታቸው ላይ እንዲህ ይላሉ። ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አርያ ዘበሰማያት፣ ለዚች ቤተክርስቲያን በሰማይ ባለው ምሳሌ የመላእክት ስርዓት አላት ይሉና ቤተክርስቲያንሰ ትትመሰል በጽርሐ አርያም ዘበላይ፣ ቤተክርስቲያን በላይ ያለችዋን ጽርሐ አርያምን ትመስላለች። ወቅድስ ድንግል በሰረገላተ እሳት ዘይጸውሩ ወኪሩቤል፣ በላይ በሰማይ ባለው መቅደስ ኪሩቤል የሚሸከሙት የእሳት ሰረገላ አለ። ያንን ሰረገላ በዚህ በምድር ባለችው በእኛ ቤተክርስቲያን በእኛ ቤተ መቅደስ ውስጥ ማን ተወክላለች? ድንግል ማርያም ተወክላለች። ህየንታ 40 ገበዋቲሃ ለመንበር 40 ጠባያ ፍጥረቱ ለአዳም፣ ያቺ ሰማያዊቷ መንበር ኪሩቤል የሚሸከሟት መንበር 4 ማዕዘን ናት እና የአራቱ ማዕዘን ምሳሌ የሚሆኑት ደግሞ አዳም የተፈጠረባቸው 4ቱ ባህሪያተ ስጋ የምንላቸው ዘመሬት ወማይ ዘነፋስ ወእሳት፣ እሳትነት፣ ነፋስነት፣ መሬትነት፣ ውሃነት አይቱ ወንጌላውያን እለተናገሩ ቃለ ዘመለኮት። በዚያ በሰማይ ባለው መቅደስ ውስጥ ኪሩቤል አሉ። ኪሩቤል ያገለግላሉ። በኪሩቤል አምሳል ደግሞ በ40ቱ እንስሳ በኪሩቤል አምሳል ደግሞ 40ቱ ወንጌላውያን በዚች በምድራዊቷ ቤተክርስቲያን በእኛ ዘንድ አሉ። እየንተ ሱራፌል ብነ ላይካነ ምስጢር ካህናት ለያቀርቡ መስዋዕተ ንጹሃ ወቁርባነ ነባቤ ወዕጣነ ንጹሃ ዘመዓዛሁ ሰናይ፣ በሰማይ ባለችዋ መቅደስ በጽርሐ አርያም ሱራፌል አጥንተ መንበሩን የሚያጥኑ ሱራፌል የክህነት ስራ አገልግሎት ይፈጽማሉ። በእነሱ አምሳል በምድር ባለችዋ መቅደስ እኛ በዚህ ምድር ላይ በምንገለገልባት ቤተክርስቲያን ደግሞ ተናጋሪ መስዋዕት የሚያቀርቡ
በጎ መዓዛ ያለው ዕጣን የሚያሳርጉ ካህናት የሱራፌል ምሳሌ አምሳል ሆነዋሉ ይላል። ህየንተ ሊቃናት ብነ ዲያቆናት ንጹሃን እለ አቅለሉ ክነፊሆሙ ለተልእኮ ምስጢር በዲበ ዛቲ ጠረጴዛ። በዚያች በሰማይ ባለችዋ መቅደስ ከዘጠኙ ሊቃነ መላእክት ወይ ማዕርገ መላእክት መካከል አንዱ የሆኑት ሊቃናት የሚባሉ መላእክት አሉ አገልግሎት የሚሰጡ ይልና በዚህ በምድር ባለችዋ እኛ በምንገለገልባት ቤተ መቅደስ ደግሞ እነሱን ሊቃናትን የሚወክሉ ብነ ዲያቆናት ንጹሃን ለአቅለሉ ክነፊሆሙ ለተልእኮ ምስጢር ለተልእኮ የሚፋጠኑ ንጹሃን የሆኑ ዲያቆናት አሉ በማለት የሰማዩ አገልግሎትና በዚህች ቤተክርስቲያን የምንፈጽመው አገልግሎት አንድ መሆኑን ወይም ደግሞ በምድር የምንፈጽመው አገልግሎት ከሰማዩ ስርዓት የተቀዳ መሆኑን እንዲህ በንጽጽር ሊቁ አባ ጊዮርጊስ ዘጋስጫ ይናገራሉ ማለት ነው። በሌላም መንገድ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 7 ድረስ ባለው ክፍለ ምንባብ ኢሳይያስ በራእይ የተመለከተው የሰማዩ መቅደስ አገልግሎት በእኛ ቤተክርስቲያን ውስጥ አለ። ኢሳይያስ በራእይ ይሄንን ተመልክቷል። ንጉሥ ዖዝያን በሞተበት ዓመት ይላል መጽሐፍ ቅዱስን ስታነቡ ቀጥታ በነጠላ ንባብ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶ ነበረ ይላል። መቅደሱን የምትለዋን በቀይ ያደረኳት ያለ ምክንያት አይደለም። ይሄ በቀይ ያደረኳቸውና ቦልድ ያደረኳቸው ነገሮች የምንፈልጋቸው ሐሳቦች ስለሆኑ ነው። የልብሱም ዘርፍ መቅደሱን ሞልቶት ነበር። ይሄ ማለት ነው ኢሳይያስ በራእይ በሚያየው በሰማይ ባለው መቅደስ ምን ነበረ ማለት ነው? መቅደስ ነበር። እሱን ይነግራል። ሱራፌልን ከእርሱ በላይ ቆመው ነበር። እያንዳንዱም 6 ክንፍ ነበረው። በሁለት ክንፉ ፊቱን ይሸፍን ነበር፣ በሁለት ክንፉ እግሮቹን ይሸፍን ነበር፣ በሁለት ክንፉ ይበር ነበር ይልና አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበረ ይላል። አሁን እዚህ ላይ አንዱም ለአንዱ የሚለው የምንፈልገው ሐሳብ ነው። የመድረኩን መሰረት ከጨዋሂው ድምጽ የተነሳ ተናወጠ ይልና ቤቱንም ጢስ ሞላበት ይላል። ጢስ ሞላበት። ከዛ ይቀጥላል ይላል ከሱራፌልም አንዱ እየበረረ ወደኔ መጣ፣ በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። ይሄ ይጎለዋል። በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። አፌን ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ ይላል። አሁን እዚህ ምንባቡ ውስጥ እኛ ወደምንፈልገው ጉዳይ እንሄድ። እዚህ ምንባብ ውስጥ ኢሳይያስ በራእይ የተመለከተው በመላእክት ቅዳሴ ውስጥ ባየው ነገር ውስጥ አንደኛ መቅደስ አለ ብሎናል። መቅደስ አለ፣ እዚህ ላይ ይታያቸዋል። መቅደስ አለ ብሏል። ከዛ ቀጥሎ ምን አለ? መስቀል አለ። መስቀል አለ ማለት ነው አብራራዋለሁ። ቆይ ከዛ ቀጥሎ ተሰጦ አለ። ተሰጦ የሚመልሱ አሉ። ምን ማለት ነው ይሄ? አንዱም ለአንዱ ቅዱስ 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 የሰራዊት ጌታ ይል ነበር ይላል። አንዱም ለአንዱ ማለት ልክ ካህኑ የሚመራው ጸሎት አለ፣ ምእመናን የሚቀበሉት ተሰጦ አለ እንደማለት አንዱም ለአንዱ ተሰጦ መቀባበል ነበር ማለት ነው። ያን ነው የሚያሳየው። ዕጣን አለ። ምክንያቱም እዚህ ላይ ይታያችሁ ከሆነ ምን ብሎናል? ቤቱን ጢስ ሞላበት ይላል። የዕጣኑ ጢስ መሆኑን ነው የሚነግረን። ከዛ ምን ይላል? ስለ ጉጠት ይነግረናል። ይሄ ጉጠቱ ምንድነው? እናየዋለን። ፍህም አለ ይለናል። ከዛ ምን ይላል? በፍህሙ የኃጢአት ስርየት ኢሳይያስ እንዳገኘ ይነግረናል። ልክ ይሄ በመላእክት ቅዳሴ ውስጥ ያለው አገልግሎት እኛ ቤተክርስቲያን ውስጥ አለ። በእኛ ቅዳሴ ውስጥ የኛን ቅዳሴ የኛን ጸሎተ ቅዳሴ የሰማዩ አገልግሎት ነጸብራቅ ነው ከሚያሰኘው ነገር አንዱ ይሄ ነው። በዚህ ነው ያረጋገጥነው። መቅደስ እንዳለ እኛም መቅደስ አለ። ያለ መቅደስ ቅዳሴ አንቀድስም። ቅድም እንዳልነው መስቀል አለ በዚያ ማለት ነው። ሱራፌል ሲያመሰግኑ ይሄ ክፍለ ምንባቡ ላይ አይታችሁ ከሆነ በሁለት ክንፉ 6 ክንፍ አለው አንዱ ሱራፊ መልአክ። በሁለት ክንፉ አይኑን ይሸፍናል፣ ፊቱን ይሸፍናል። በሁለት ክንፉ እግሩን ይሸፍናል። ሁለት ክንፉን ወዲያና ወዲያ አድርጎ ይበራል ነበር ያልነው። በክሌክ ነፊሆሙ ይከድኑ ገጾሙ ወበክሌክ ነፊሆሙ ይከድኑ እግሮሙ ወበክሌክ ነፊሆሙ ይሰሩ አንጻረ ይላል። ይሄ ማለት ነው ሁለት ክንፋቸውን ፊታቸውን ሲሸፍኑበት፣ ሁለት ክንፋቸውን እግራቸውን ሲሸፍኑበት፣ ሁለት ክንፋቸውን ወደ ጎንና ወደ ግራና ወደ ቀኝ አመሳቅለው ሲበሩ የመስቀል ቅርጽ ይሰራሉ ማለት ነው። ሊቁ ቅዱስ ያሬድ ይሄን ሲተረጉም ይላል በአርአያ ትምህርተ መስቀል ይላል። እንዲሁ ነው መታየታቸው። ስለምንድን ነው ቢሉ ይልና
በአርአያ ትምህርተ መስቀል ይሄ የመስቀል ምልክት ነው የሱራፌል አቋቋም ማለት ነው። ስለዚህ መስቀል ያሰኘው ያ ነው። ስለዚህ በዚያ በሰማዩ መቅደስ በመላእክት አገልግሎት ውስጥ ምንድን ነበረ ካል ከነበረው ነገር አንዱ መስቀል ነው። ዛሬም እኛ ስርዓተ ቅዳሴ ስንፈጽም ከሚያስፈልጉን ንዋያት መካከል አንዱ መስቀል ነው። ያለ መስቀል የሚፈጽም ስርዓተ ቅዳሴ የለንም። ሌላው ተሰጥኦ ነው። አንዱም ለአንዱ ቅዱስ ቅዱስ እያለ ምስጋናቸውን ያቀርቡ ነበረ። ልክ ዛሬኛ ካህኑ የሚጸልዩትን ጸሎት ተከትለን እኛ ምእመናን የሚመልሱት ተሰጥኦ አለ። ዲያቆኑ የሚለውን ተከትለው ምእመናን የሚመልሱት ተሰጥኦ አለ ማለት ነው። ዕጣን አለ። ያው ዛሬም በሐዲስ ኪዳኑ ቤተክርስቲያን ወይም ደግሞ ስርዓተ ቁርባን ስናደርግ ስናከናውን ከማይቀሩት ዋና ነገሮች አንዱ ማይጠንት ጉጠት ያለው የዕርፈ መስቀል ዛሬ ዲያቆኑ ደሙን ለምእመናን የሚያቀብልበት ቅዱስ ንዋይ እሱ ዕርፈ መስቀል ተብሎ ይጠራል በቤተክርስቲያናችን። ይሄ ከየት ነው? ምሳሌያዊ መነሻው ምንድነው ከተባለ ይሄ መልአኩ ከእሳቱ ፍም በጉጠት አምጥቶ ኢሳይያስን ከንፈር የፈወሰበት ያ ጉጠቱ የዕርፈ መስቀል ምሳሌ ነው። ስለዚህ በጉጠቱ አንፃር በእኛም ቤተክርስቲያን ከናፍረ ምእመናን በቅዱሱ ደም የሚፈወሱበት ዕርፈ መስቀሉ አለ ማለት ነው። ፍህሙ የስጋው የደሙ ምሳሌ ነው። የስጋው የደሙ ምሳሌ ነው። በነገራችን ላይ ይሄ ጉጠቱ የኢሳይያስ ከንፈር የተፈወሰበት ፍህም የያዘው ጉጠት ዕርፈ መስቀሉ በእኛ ቤተክርስቲያን የደሙ ማቀበያ ብቻ አይደለም፣ የስጋ ማቀበያም ሆኖ ያገለግላል። ይሄ ማለት ነው በአንድ መቅደስ ውስጥ ሊቀ ጳጳስ ያለበት መቅደስ ውስጥ ቅዳሴ ቢቀደስ የሚቀድሰው ገባሬ ሰናይ ሆኖ የቀደሰው ቄስ ሆኖ ያገለገለው ካህን ቢሆን ሊቀ ጳጳሱ ቡራኬ እየሰጡ ቁመው ያስቀደሱበት ስርዓተ ቅዳሴ ቢሆን ቅዳሴው ካለቀ በኋላ ሊቀ ጳጳሱን ቄሱ ሽቅብ ከሱ ማዕረግ በላይ ያሉትን ሊቀ ጳጳስ በእጁ ማቆረብ ስለማይችል በዕርፈ መስቀል አንስቶ ያስቀምጥላቸዋል። ያንን በዕርፈ መስቀል ያስቀመጠላቸውን የጌታን ስጋ በእጃቸው አንስተው የሚቆርቡ ራሳቸው ሊቀ ጳጳሱ ናቸው ማለት ነው። ስለዚህ ይሄ መልአኩ ወይም ሱራፊ መልአክ ፍህሙን የያዘበት ጉጠት ወይም በእኛ ዛሬ በሐዲስ ኪዳኗ ቤተክርስቲያን ውስጥ ዕርፈ መስቀሉ ስጋውንም ደሙንም የምንቀበልበት ሆኖ ያገለግላል። ስጋውን አሁን ባልኳችሁ መንገድ ገባሬ ሰናዩን ቄስ በማዕረግ የሚበልጡት ልኡካን በመቅደስ ውስጥ በሚኖሩበት ጊዜ፣ ደሙን ደግሞ ምእመናን በሙሉ የምንቀበልበት ስለሆነ ማለት በጣም የሚገርመው ነገር በዚህ አገልግሎት ውስጥ የኢሳይያስ በለምጽ የተመታ ከንፈር በዚህ ፍህም ምክንያት ተፈውሷል። በተመሳሳይ መንገድ በእኛ ቤተክርስቲያን በእኛ መቅደስ ውስጥ በሚፈጸመው የቅዳሴ አገልግሎት ውስጥ በጌታ ስጋና ደም የምእመናን የኢሳይያስ የለምጹ ምሳሌ የሆነ ኃጢአታቸው ይፈወሳል ማለት ነው። ከዚህ ቀጥለን በአራተኛ ደረጃ የምንመለከተው የቅዳሴ ታሪካዊ አመጣጥ የሚለው ነው። ልቀጥል እንግዲህ ባለው ጊዜ ጥር አድርጌ ለመጠቅለል ልሞክር። የቅዳሴ ታሪካዊ አመጣጥ አሁን እንግዲህ ቅዳሴ ማንሳት ያለብንን አንድ ሶስት ነጥቦች አንስተናል። አንደኛ ትርጉሙን አይተናል። ሁለተኛ ለምን ቅዳሴ ተብሎ ተጠራ የሚለውን አይተናል። ሶስተኛ የቅዳሴ ልዩ መገለጫዎች ምን እንደሆኑ አይተናል። አራተኛ ዛሬ በዚህ ምዕራፍ ውስጥ እንድናየው የፈለኩት የቅዳሴ ታሪካዊ አመጣጥ ማለት ቅዳሴ መቼ ተጀመረ? የሐዲስ ኪዳን በአጠቃላይ ቅዳሴ በብሉይ ኪዳን መስዋዕት ነበር። ቅዳሴ ግን የሐዲስ ኪዳን አገልግሎት እርግጥ የሚጀምረው ከዓለመ መላእክት ያለው ቅዳሴ ቅድም ባልነው አንጻር አሁን በተመለከተው ምሳሌ ማለት ነው። በዚህ በምድር ያለው በእኛ ቤተክርስቲያን ውስጥ የጌታን ስጋና ደም የምናከብርበት ቅዳሴ የተጀመረው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። የመጀመሪያው ስርዓተ ቅዳሴ ወይም የሐዲስ ኪዳኑ ስርዓተ ቅዳሴ የተጀመረው በክርስቶስ ነው። ለዚህም በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ከ28 ባለው ክፍለ ምንባብ ውስጥ እንደምንመለከተው ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይሄ ነው አላቸው ይላል። እዚህ ውስጥ በጣም የሚገርማችሁ ነገር በደንብ እዩ። ባርኮ ይላል፣ ባረከ ይልና ቆርሶም ለደቀ መዛሙርቱ ባረከ። ቅድም ቀደሰ የሚለውን ቃል ስንፈታ ትዝ ይላችሁ ከሆነ አንዱ ትርጉም ቀደሰ ማለት አመሰገነ፣ ባረከ ብለን ተርጉመን ነበር። ስለዚህ አሁን እዚህ ላይ
ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቀደሰ፣ ፈተተ የሚል በግዕዙ ንባብ ውስጥ አለ። ስለዚህ ባረከ የሚለው ምስጋናውን ቅዳሴውን የሚመለከት ሐሳብም ነው እንጂ አመሳቅሎ በትምህርተ መስቀል መባረክን ብቻ የሚመለከት አይደለም። እዚህ ጋር ያለው ጽዋውንም አንስቶ አመስግኖ ሰጣቸው ይላል። ደግሞ እዚህ ላይ በግልጽ ገለጠው ማለት ነው። አመስግኖ፣ ምክንያቱም ቅዳሴ ምስጋና ነው ብለን ስለሆነ ከላይ ማለት ነው። ስለዚህ ይሄ ምንድነው የቅዳሴ የመጨረሻውን ውጤቱንም ማለት ውጤቱ ስጋውና ደሙን መቀበል ስለሆነ እንደገና ስጋውና ደሙ የሚከብረው በምስጋና በቅዳሴ መሆኑን ጭምር ሁለቱንም አስተባብሮ የያዘ ክፍለ ምንባብ ነው ይሄ። ስለዚህ የመጀመሪያው የጌታን ስጋና ደም የተቀበልንበት ስርዓተ ቅዳሴ ጀማሪ በጸሎተ ሐሙስ ክርስቶስ በዕለተ ዓርብ ከመሰቀሉ ዋዜማ ላይ በቤተ አልዓዛር ፈጽሞ ሰርቶ ለሐዋርያት ያቆረበው ቅዱስ ቁርባን በሐዋርያት አንጻር ለሁላችን የሰጠን ጀማሪው እሱ ነው ማለት ነው። ጀማሪው እሱ ነው። በሌላም መንገድ ታስታውሱ ከሆነ ከ14ቱ በኋላ በዝርዝር ከምናያቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትጠቀምባቸው 14 የቅዱስ ቁርባን ማክበሪያ የምስጋና ጸሎቶች ወይም ቅዳሴያት መካከል አንዱ ቅዳሴ እግዚእ የሚባለው ነው። ቅዳሴ እግዚእ ደግሞ ሰባቱ ኪዳናት የሚባሉ አሉ በቤተክርስቲያናችን ትምህርት ውስጥ። ከነዚያ ከሰባቱ ኪዳናት መካከል አንዱ ነው ቅዳሴ እግዚእ። ቅዳሴ እግዚእ ሰባቱን ኪዳናት ደግሞ ክርስቶስ ያስተማረው መቼ ነው ካላችሁ ከተነሳ በኋላ እስከሚያርግበት ቀን ድረስ ከትንሳኤ በኋላ 40 ቀን ቆይቶ ነው የሚያርገው እንደምታውቁት። በእነዚህ በ40 ቀኖች ውስጥ ክርስቶስ ምንድን ሲያደርግ ነው የቆየ? ለሐዋርያት ስርዓተ ቤተክርስቲያንን መጽሐፈ ኪዳንን ሲያስተምራቸው ነው የቆየ። ስለዚህ ከዘጠኙ ኪዳናት መካከል አንዱ ቅዳሴ እግዚእ ነው። ስለዚህ ምን ማለታችን ነው? በሌላ መንገድ የቅዳሴ ጀማሪ ክርስቶስ ነው ስንል አንደኛ አሁን ባነበብነው የመጽሐፍ ቅዱስ ክፍል መሰረት፣ ሁለተኛ ክርስቶስ የጌታ ቅዳሴ የሚባል ቅዳሴ ራሱ አለን። ራሱ ክርስቶስ የደረሰው ክርስቶስ ያስተማረን ማለት ነው። ክርስቶስ ለደቀ መዛሙርቱ ያስተማረው ከዘጠኙ ኪዳናት ውስጥ የሆነ በክርስቶስ ዘመን ራሱ ክርስቶስ ለሐዋርያት የነገራቸው ወይም ደግሞ ክርስቶስ የደረሰው በሌላ ባጭር ቋንቋ ስርዓተ ቅዳሴ ከቅዳሴ መጻሕፍቶቻችን አንዱ ነው። ስለዚህ ቅዳሴ በክርስቶስ ዘመን ወይም ደግሞ በክርስቶስ ለመጀመሩ ማስረጃችን ይሄ ነው። አልቆመም። ከዚያ በኋላ ደግሞ የተሻለ አባቶቻችን ሐዋርያት ደግሞ የበለጠ ቅርጽ እያበጁለት ሂደዋል። ከክርስቶስ ቀጥለው እንግዲህ የክርስቶስን ክርስትናውን ከክርስቶስ ተቀብለው ወደኛ ያደረሱ ሐዋርያት ናቸው። በሐዋርያት ዘመን ቅዳሴ እንዲሁ ሰፊ አገልግሎት ይሰጥበት እንደነበር የሚያሳይ ነገር እንመልከት። ከክርስቶስ በኋላ በሐዋርያት ዘመንም ቀጥሏል ይህ አገልግሎት። ለዚህ ማስረጃችን ከዚህ በታች የተጠቀሰው ስርዓተ ቅዳሴ በሲኖዶቸው ደንግገው አልፈውልናል አባቶቻችን። ስርዓተ ቅዳሴን በተመለከተ መጽሐፈ ሲኖዶስ የሚባለው የሐዋርያት መጽሐፍ ነው እንደምታውቁት እና ሐዋርያት በመጽሐፈ ሲኖዶስ አብጥሊስ በሚባለው የሲኖዶስ ክፍል ውስጥ በስርዓተ ቅዳሴ ዲያቆኑ ሁልጊዜ በዜማ የምናዜመው ነው የምንጮኸው። በእርግጥ የምእመናን ነው፣ ይሄ የጋራ ጸሎት ነው። እመቦ ብእሲ ምእመናን ዘቦአ ቤተክርስቲያን በጊዜ ቅዳሴ በቅዳሴ ሰዓት ከምእመናን ወገን ወደ ቤተክርስቲያን የገባ ሰው ቢኖር ወኢሰማ መጻሕፍተ ቅዱሳት መጻሕፍትን ባይሰማ ወኢተአገሰ እስከ ይፈጽሙ ጸሎተ ቅዳሴ የቅዳሴውን ጸሎት እስከሚጨርሱም ድረስ ባይታገስ ወኢተመጠወ እምቁርባን ከቁርባኑም ባይቀበል ይሰደድን ቤተክርስቲያን ከቤተክርስቲያን ይለይ ማለት ከምእመናን አንድነት ህብረት ይለይ። በነገራችን ላይ በጣም በቃላችን እያነበብ ነው፣ በዜማ እየጮህ ነው። በህይወት ከማንተገብራቸው የቤተክርስቲያን ትምህርቶች መካከል አንዱ ይሄ ነው። ሁል ጊዜ ቅዳሴ ሲቀደስ ይሄ አዋጅ ይታወጃል፣ ዲያቆኑ ይሄን ያውጃል። ወይም ደግሞ እኛም አብረን ይሄ የጋራ ጸሎት ነው እንዳልኳችሁ። ያው በእኛ ሀገር ልማድ ምእመናን ብዙ ስርዓተ ቅዳሴ ወይም የጩኸቱን ትምህርት ወይም ግዕዙን ምእመናን ብዙ ስለማይላመዱት የምእመናንን ተሰጦ ዲያቆኑ በማይክራፎን ስለሚለው ነው እንጂ ጸሎቱ የምእመናን ነው። ስለዚህ እመቦ ብእሲ ምእመናን ዘቦአ ቤተክርስቲያን በጊዜ ቅዳሴ በቅዳሴ ሰዓት ከምእመናን ወገን ወደ ቤተክርስቲያን የገባ እነዚህን ሶስት ነገሮች ባያደርግ፣ አንደኛ ወኢሰማ መጻሕፍተ
ቅዱሳት መጻሕፍት ሲነበቡ ባይሰማ ወይ ተአገሰ እስከ ይፈጽሙ ጸሎተ ቅዳሴ ጸሎቱን እስከሚፈጸም ድረስ ታግሶ ባይቆይ ካህኑ እትው በሰላም ግቡ ብሎ ሰሮተ ህዝብ እስከሚያደርግ ድረስ ባይታገዝ ወይ ተመጠወም ቁርባን ከቁርባኑም ባይቀበል በተለይ ይችኛዋ ከቁርባኑም ባይቀበል ማለት የታወቀ ቅዱስ ቁርባን ለመቀበል የሚከለክል ደዌ ነፍስ ከሌለበት በቀር ይሄንን ባያደርግ ቸል ቢል ይሰደድን ቤተክርስቲያን ከቤተክርስቲያን ህብረት ይለይ እስመ አማሰነ ህገ እግዚአብሔር ለምን ካላችሁ ህገ እግዚአብሔርን አፍርሷል ዋስተሐቀረ ቁመተ ቅድመ ንጉስ ሰማያዊ ንጉሰ ስጋው ነፍስ የነፍስም የስጋም ንጉስ በሆነው በሰማይ የሰማያዊውን ንጉስ በሰማያዊው ንጉስ በእግዚአብሔር ፊት መቆምን አቃሏል አዋርዷል ንቋልና ከመዝ መሐሩን ሐዋርያት ባብጥሊሶሙ የሚል እንጨምርበታለን እዛ ዜማው ላይ አብጥሊስ 9 ላይ የሚገኝ ነው ይሄ ከዋናው ከናቱ ከሲኖዶሱ ስንሄድ ማለት ነው ሐዋርያት እንዲህ ብለው ባብጥሊስ ነግረውናል አስተምረውናልና ብለን ያንን እናውጃለን ማለት ነውና ምንድነው በሐዋርያት ዘመን ሥርዓተ ቅዳሴ ከመኖርም አልፎ እነዚህ ዝርዝር ጉዳዮች ህጎች ተሰርተውለታል ከዚህም በተጨማሪ ናኩተከ እግዚኦ በፍቅር ወልድከ ብሎ የሚጀምር ቅዳሴ ሐዋርያት የሚባል ራሳቸው የሐዋርያት ቅዳሴ አለ እንዲሁም በተጨማሪ ከሐዋርያት አንዱ የሆነው የዮሐንስ ወልደ ነጎድጓድ ወይም የቅዳሴ አለ ማለት ነው እንግዲህ ዮሐንስ ወልደ ነጎድጓድ እንደምናውቀው ከአራቱ ወንጌላውያንም ከ12 ሐዋርያትም አንዱ ነው ቁጥሩና በአጠቃላይ በሐዋርያት ዘመን ቅዳሴ ነበር በክርስቶስ ተጀመረው በሐዋርያት አለፈ ከዚያ ሊቃውንት ዘመን ደረሰ ከሐዋርያት ደግሞ በሊቃውንት ዘመን ደግሞ የበለጠ የተሻለ መልክ ኖረው ማለት ነው ምክንያቱም ታስታውሱ ከሆነ መጽሐፍ ቅዱስን ስታነቡ አሁን ብዙዎቹ በተለይ በፕሮቴስታንቱ ዓለም ያሉ ሰዎች ግራ የሚጋቡ ሰውንም ግራ የሚያጋቡ በሐዋርያት ዘመን ያለው የአገልግሎት ቅርጽና አሁን ባለችው ቤተክርስቲያን ውስጥ ያለው የአገልግሎት ቅርጽ በመሰረታዊ ጉዳይ አይለያይም እንጂ በአፈጻጸም ደረጃ የሚለያዩ ነገሮች ሊኖሩ ይችላሉ ምክንያቱም በሐዋርያት ዘመን አባቶቻችን ሐዋርያት ያልተጠመቁ ምእመናንን አስተምረው አሳምነው ለማጥመቅ በሚያደርጉት ሩጫ ውስጥ እያንዳንዱ ለምእመናን የሚያስፈልገውን ሥርዓት አሁን በተሰራው መልክ እያንዳንዱ ቀንነው ሰርተው አይደለም ያለፉት ዋና ጉዳዩን እየሰሩ ፈለማውን እየተከሉ እያስቀመጡ ከኛ በኋላ የመጡ ይሄን ይጨርሱ ይያሉ ነው ይሄዱት ቅድሚያ የምእመናንን ነፍስ ማዳን ስለሚበልጥ ማለት ነው ከዚያ በኋላ የመጡ ሊቃውንት ያ አባቶቻችን ያስቀመጡላቸውን የቀኖና የመሰረት ድንጋይ እየተከተሉ ቋሚ የሆነውን ቀኖና ህንጻና ቤት አድርገው ሰርተው ዛሬ ላለችው ቤተክርስቲያን ውበት ድምቀት እንዲሆን አድርገው ሰርተዋል እና በሊቃውንት ዘመን ዛሬ ያለ የምንጠቀመው ሥርዓተ ቅዳሴ ለምሳሌ ያዘጋጀው ቅዱስ ባስልዮስ ዘቂሳርያ አሁን የምንጠቀምበትን ሥርዓተ ቅዳሴ አሁን ባለበት መንገድ አዋቅሮ ያዘጋጀልን እሱ ነው እሱ ደግሞ በሊቃውንት ዘመን የነበረ ነው 14 ቅዳሴያት አሉ ከ14ቱ ቅዳሴያትም አንዱ የቅዱስ ባስልዮስ ቅዳሴ ነው ስለዚህ በሊቃውንት ዘመን እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ዲዮስቆሮስ እነ ቅዱስ ጎርጎርዮስ ካልና ዘንዚናንዙ ማነው ዘኑሲ እነ ቅዱስ አትናቴዎስ እነ ቅዱስ ያዕቆብ ዘስሩግ እነዚህ ሁሉ ቅዳሴ እየደረሱ አለፉ ማለት ነውና ከክርስቶስ ተነሳ ከዚያ በሐዋርያት ከዚያ በሊቃውንት እያደረገ ታሪካዊ አመጣጡ በዚህ መንገድ ነው የመጣው የበለጠ አሁን ያለውን ቅርጽ የያዘ ግን በቅዱስ ባስልዮስ ዘመን ነው የተጀመረው የተመሰረተው ግን በክርስቶስ ነው በክርስቶስ አርጎ በሐዋርያት አልፎ ነው ከሊቃውንቱ የደረሰ ማለት ነው ከዚያም አልፎ ተርፎ ወደ ሀገራችን ስንመጣ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ የሊተርጂ ሥርዓት ከሌሎቹ የምትለይበት መንገድ ስላላት ኢትዮጵያዊ መልክ እንዲኖረው ደግሞ የኢትዮጵያ ሊቃውንት ደግሞ አድርገዋል ምን ማለት ነው የነ ቅዱስ ባስልዮስን እስትግቡ የሆነውን ሥራ ይዘው የኢትዮጵያ ሊቃውንት ያሬዳዊ በሆነ የዜማ ስልት አገልግሎቱን አዘጋጅተውታል ንባቡ ያው ሆኖ ግን ያሬዳዊ በሆነ ዜማ ቅዱስ ያሬድ የተሰጠው ሀብት ይሄ ነው በቅዳሴ ማርያም ትርጓሜ ላይ አባቶቻችን በጉባኤ ቤት እንዳስተማሩ እንደተረጎሙልን ከነሱ እንደተረዳነው 14ቱን ቅዳሴያት በዜማ የደረሰ ቅዱስ ያሬድ ማይኪራህ ማይታምር የምትባል ስፍራ አክሱም ትውልድ ቦታው አካባቢ ተቀምጦ ሳለ ቅዱስ ያሬድ እመቤታችን
አባ ሕርያቆስን ከብህንሳ ቅዱስ ኤፍሬምን ከሶሪያ አምጥታ አንተ ውዳሴን አንተ ቅዳሴን እየነገራችሁት ቅዱስ ያሬድ በዜማ ይድረሰው ብላቸው አባ ሕርያቆስ ቅዳሴዋን ይነግረዋል፣ ቅዱስ ያሬድ በዜማ ይደርሳል። ቅዱስ ኤፍሬም ውዳሴዋን ይነግረዋል፣ የሰባቱን ቀን ውዳሴ ማርያም። ቅዱስ ያሬድ ደግሞ የሰባቱን ቀን ውዳሴ ማርያም በዜማ ደርሷል። በቅዳሴ ማርያም ከጀመረ በኋላ ቅዱስ ያሬድ ሌሎቹንም 13ቱን ቅዳሴያት በሙሉ በዜማ ደርሷቸዋል። እና የጀመረው ቅዱስ ያሬድ በቅዳሴ ማርያም ነው። ይሄም ሊታወቅ ስሬ በቅዳሴ ማርያም ይበዛል ይላሉ በተርጉማን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ቅዳሴ እናንተ አሁን በውጭ ዓለም ስላላችሁ የሌሎቹ አህት አብያተ ክርስቲያን ለምሳሌ አርመኖች፣ ግብጾቹ፣ የህንድ ቤተክርስቲያን በእናንተ አካባቢ ቢኖሩ ስታዩት በጠቅላላ ጉዳይ ላይ እንመሳሰላለን እንጂ በአፈጻጸም ጉዳይ ላይ ልንለያይ እንለያያለን። ምክንያቱም እኛ የምናዜምበት ዜማ የኛ የዜማ ስልት የኛ የዜማ ባህል የኛ የምናደርጋቸው ክንዋኔዎች እነሱ ጋር ላታገኟቸው ትችላላችሁ። ስለዚህ ክርስቶስ መሰረተው፣ ከክርስቶስ በኋላ በሐዋርያት በኩል አድርጎ መጣ፣ ከሐዋርያት በኋላ በሊቃውንት ዘመን የበለጠ መልክ ተሰራለት። በኋላ ደግሞ የኢትዮጵያ ሊቃውንት ደግሞ አሁን ባለበት መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልበትን በዚህ መንገድ አዘጋጅተዋል ማለት ነው። በጣም የሚገርማችሁ ነገር በኢትዮጵያ ሊቃውንት ዜማ ብቻ አይደለም የተደረሰው። አባ ጊዮርጊስ ዘጋስጫ የቅዳሴ መጽሐፍም ደርሰዋል ራሱን ችለው። ቅዳሴ ማርያም ካል የሚባል ወይም ደግሞ በሌላ አጠራር መዓዛ ቅዳሴ ተብሎ የሚጠራ የእመቤታችን የቅዳሴ ድርሰት አላቸው አባ ጊዮርጊስ ዘጋስጫ። አሁን የመጡ ጥናቶችን እንዲያውም ተመልክታችሁ ከሆነ እነ ፕሮፌሰር ጌታቸው ኃይሌ ማናቸው ቀሲስ ዶክተር መብራቱም አንድ አኮቴተ ቁርባን የሚል መጽሐፍ አላቸው። በፕሮፌሰር ጌታቸው ኃይሌ ጥናት መነሻነት እሳቸው አክለውበታል። ምን የሚሉ ሐሳቦች እየመጡ ነው። አሁን እንዲያውም 14ቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምባቸው የቅዳሴ መጻሕፍት ጥንተ ድርሰታቸው የኢትዮጵያውያን ሊቃውንት ነው። በምን ይታወቃል ለሚለው ማስረጃ ለማቅረብ ሞክረዋል እነሱ። ለምንድነው ታዲያ በቅዱስ ዮሐንስ አፈወርቅ፣ በቅዱስ አትናቴዎስ፣ በቅዱስ ቄርሎስ ስም የተሰየመ ለሚለው ማስረጃ ለማስቀመጥ ሞክረዋል። ምክንያቱም በዘመኑ አባ ጊዮርጊስ ዘጋስጫን ያው ሊቅ በዘመኑ ስለማይከበር ቢደርሰው ድርሰቱን ለስርዓተ ቁርባን ማክበሪያነት አይጠቀሙበትም ነበር። ለምሳሌ ሰዓታቱን እንደደረሰው ሰዓታቱን አናደርስም ወይም ደግሞ ሰዓታቱን ስርዓተ ጸሎት ነው ብለን አንቀበልም የሚሉ የገዳም መነኮሳት ተነስተው ነበር በአባ ጊዮርጊስ ዘጋስጫ ዘመን። ታምረ ማርያም ላይ ስታነቡ አንድ ታምር አለ ይሄንን የሚገልጽ። በአባ ጊዮርጊስ ገድልም ይሄ ተጽፏል። እመቤታችን ተገልጻ የዚያን ገዳም አበምኔት ገስጻ ነው። ከዚያ በኋላ የዚያ ገዳም መነኮሳት ስለ ማርያም ስር ወድቀው ይቅርታ ጠይቀው ያንን የአባ ጊዮርጊስን ዘጋስጫን በነገራችን ላይ ሰዓታት እኛ የምናውቀው አሁን ሰዓታት ዘሌሊት ብቻ ነው። ግን አባ ጊዮርጊስ የደረሱ በ24 ሰዓት የሚደረስ ሰዓታት ዘማዓልት የሚባል ደግሞ አለ። በታላላቅ አድባራት የሚደረስ ዛሬም ድረስ ማለት ነው። በ24 ሰዓት የሚደረስ እና ምንድነው ለምንድነው ታዲያ የኢትዮጵያውያን ሊቃውንት ከደረሷቸው ለምን በውጭ ሊቃውንት ስም ተሰየሙ የሚለውን እንግዲህ እነዚህ የጥናት ሰዎች ሲጠቁሙ እንደ ማስረጃ የሚያቀርቧቸው ነገር በዘመኑ የነበሩ ሰዎች ስለማይቀበሏቸው በሊቃውንቱ ስም ሰየሙ። አንድም ለትህትና የኛ ሊቃውንት ለትህትና ድርሰት ደርሰው ስማቸውን አይገልጹም ነበር። አሁን ርቱዐ ሃይማኖት የሚባል ድርሰት አለ በኢትዮጵያ ቤተክርስቲያን ውስጥ የሚታወቅ ትልቅ የነገረ መለኮት መጽሐፍ አለ። ርቱዐ ሃይማኖት የደራሲው ስም አይደለም፣ የብዕር ስም ነው። ለምንድነው? ሊቃውንቱ ድርሰት ይደርሱና በቃ እንደዚህ በድርሰቱ ውስጥ መታወቅ መክበር ስለማይፈልጉ ክብሩን ለእግዚአብሔር ስለሚሰጡ ስማቸውን የመደበቅ የመሰወር ትህትና ነበራቸው። ህጹጸ ምግባር፣ ህጹጸ አእምሮ፣ ርቱዐ ሃይማኖት ብለው ራሳቸውን ይገልጻሉ። በሃይማኖት መደራደር ስለሌለ አሁን መጽሐፈ ምስጢር ስታነቡ ምን ይላሉ አባ ጊዮርጊስ ዘጋስጫ? ህጹጸ ምግባር፣ ህጹጸ አእምሮ፣ በእውቀትም በምግባርም ታናሽ የምሆን ነገር ግን ርቱዐ ሃይማኖት፣ ሃይማኖቴ ግን የቀና ይላሉ። ምክንያቱም በሃይማኖት ትህትና ስለሌለ ማለት ነው። እና በዚህ ምክንያት ለትህትና አንደኛ፣ ሁለተኛ በዘመኑ የነበሩ ሰዎች ላይቀበሉን ይችላሉ በሚል ስጋትና በመሰል ጉዳዮች የድርሰቱን ስያሜ ለውጭ ሊቃውንት ሰጠዋል እንጂ ድርሰቱስ የኢትዮጵያ ሊቃውንት ድርሰት ነው ብለው የሚሞግቱ ከስነ ጽሑፍ ይዘቱ አንጻር አሁን አዳዲስ ጥናቶች እየወጡ ነው። ምናልባት እንደነዚህ አይነት ጥናቶችን አንባችሁም ከሆነ ግረ መንገዱ ይሄንን ለመጠቆም ነው ይሄን ያልኩት።
በቆየው የቤተክርስቲያናችን ትውፊትና ስርዓተ ትምህርት ግን የምናምነው በጉባኤ ቤትም የምናምነው 14ቱ የቅዳሴ መጻሕፍት በመጽሐፈ ሊቃውንት የትርጓሜ ወንበር ውስጥ የሚተረጎሙ ናቸው። የሚታመነው የሚተረከው ጥንተ ድርሰታቸው ስያሜው በተሰጣቸው ሊቃውንት የተደረሱ መሆናቸውን ነው ማለት ነው። በአጭር ቃል ይሄን ስንመለከት ያለው ሐሳብ ይሄ ነው። የመጨረሻው የዚህ ምዕራፍ የመጨረሻው ሐሳብ የቅዳሴ ጠቅላላ ይዘት ምን ይመስላል? ቅዳሴ ውስጥ ያሉት ጠቅላላ ይዘቶች ሰብሰብ አድርገን ስናያቸው አንደኛ ትምህርተ ሃይማኖት ወይም ዶግማ አለ በቅዳሴ ውስጥ፣ ሁለተኛ ስርዓት አለ ስርዓተ ቤተክርስቲያን፣ ሶስተኛ የግብረ ገብ ትምህርቶች አሉ፣ አራተኛ ታሪክ አለ። በቅዳሴ ውስጥ ቅዳሴ በምናስቀድስ ጊዜ በቅዳሴ መጻሕፍቶቻችን ውስጥ እንጽፋለን። ታሪክ መማር እንችላለን ከቅዳሴ መጻሕፍቶቻችን። የግብረ ገብ ትምህርቶች ወይም ደግሞ እነዚህ ምግባር ነክ የሆኑ ትምህርቶች አሉ እዚያ ውስጥ። የስርዓት ትምህርቶች አሉ። በጣም ሰፊ የሆነ ስርዓተ ስግደት፣ ስርዓተ ጸሎት፣ ስርዓተ ንስሐ፣ ስርዓተ በዓል፣ ስርዓተ ቁርባን ብዙ አይነት ስርዓቶች አሉ። እንደገና ደግሞ የዶግማ ትምህርቶች ወይም ደግሞ ትምህርተ ሃይማኖት የምንለው እነዚህ አምስቱ አዕማደ ምስጢር፣ ሀልዎተ እግዚአብሔርን፣ ስነ ፍጥረትን መሰል ጉዳዮችን የመሰሉ ሐሳቦችን የያዘ ጸሎት ነው። በአጠቃላይ ስርዓተ ቅዳሴ እነዚህ 14ቱ የቅዳሴ መጻሕፍቶቻችን የጸሎት መጻሕፍት ብቻ አይደሉም ነው። እግረ መንገዱ ሰፊ የሆነ የነገረ መለኮት ይዘት ያላቸው፣ ሰፊ የሆነ የስርዓት ይዘት ያላቸው፣ ሰፊ የሆነ የግብረ ገብ ትምህርት ይዘት ያላቸው ናቸው። እንዲሁም ሰፊ የሆነ የቤተ ክርስቲያንን ታሪክ ከጥንት ጀምሮ ሊያስረዳ የሚችል ሐሳብ ያላቸው መጻሕፍቶች ናቸው ማለት ነው። እንግዲህ ይህን ሐሳብ በሚቀጥለው ደግሞ እግዚአብሔር ፈቅዶ እግዚአብሔር ጊዜ ሰዓት ባርኮ ተሰጠን ነው። ለዛሬ እዚህ ላይ ይብቃን። ያስተማረን የሚከረን ቅዱስ እግዚአብሔር ስሙ ለዘላለም የተከበረ የተመሰገነ ይሁን። እናንተም በእውነት የተረዳስ ምናልባት ጊዜ እንደባለፈው በሲስተም የተደራጊ ነገር ያለው ከሆነ እሱን አላውቅም። እኔ እንግዲህ እናንተ ናችሁ ፊድባክ የምትሰጡኝ። የሆነ ሆኖ ግን ይህን ሁሉ ነገር ታግሳችሁ ቁጭ ብላችሁ ስለሰማችሁ እግዚአብሔር በእውነት ሁላችሁን በያላችሁበት ይባርክልን። የሰማነውን ቃል እግዚአብሔር እናንተም ሰምታችኋል፣ እኔም ተናግሬያለሁ። እኔም ተናግሮ ከማጥፋት እናንተም ሰምታችሁ ከማጥፋት ሁላችንን በቸርነቱ አምላካችን እግዚአብሔር ይሰውረን፣ ለበረከት ያድርግልን፣ ይቆየን። አሜን አሜን። እግዚአብሔር ሰማን። አሜን። ቃል ተሰማለን። ቃለ ሕይወት ያሰማልን ለመምህራችን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። እንግዲህ ሰፋ አድርገው መምህራችን በደንብ አስተምረውናል። በነገራችን ላይ ይሄ ጥናታዊ ጽሑፍም ጭምር ነው እንጂ እንደው በቀጥታ በስብከት መልክ የተሰጠ ትምህርት አይነት አይደለም። በደንብ በመረጃ አስደግፈው ፓወርፖይንት አዘጋጅተው በደንብ ነው ያሳዩን። እንግዲህ በነገራችን ላይ የቋንቋና የስነ ጽሑፍም ባለሙያ ከመሆናቸው አንጻር የግዕዝና ቋንቋ በዚህ ትምህርት ክፍል የማስተርስ ዲግሪያቸውን ከባህር ዳር ዩኒቨርሲቲ ሰርተዋል እና ከዛም አንጻር ለእኛ በሚገባን መልኩ በደንብ አዘጋጅተው ነው ያመጡልን። እግዚአብሔር አምላክ በእውነት ረጅም የአገልግሎት እድሜ ያድልልን፣ ቃለ ሕይወትን ያሰማልን፣ በእድሜ በጤና ይጠብቅልን።